So hey, first time in the parliament. ለመጀመሪያ ጊዜ ፓርላማ ገባው. It was truly exciting. በጣም ነበር የሚያስደስተውና የፌዴሪ ፕሬዚደንት ክቡር ታዬ አጽቀሥላሴ ለሁለቱ ምክር ቤቶች 2018 ዓ.ም የመክፈቻ ንግግር የሚያደርጉት ላይ ነበር የተገኙት እና I was a guest of honor, of course representing the Ethiopian Red Cross Society. It was truly an honor እዛ መገኘት ሬድ ክሮስን ሪፕሬዘንት አድርጎ እና የስድስተኛው የህዝብ ተወካዮች እና የፌዴሬሽን ምክር ቤቶች ደግሞ 5ኛ ዓመት የሥራ ዘመን የጋራ መክፈቻ ንግግር ስነ ስርዓት ላይ ነበር። ከቀኑ 8 ሰዓት ላይ ነበር የተጀመረው። ከዛ ደግሞ ማታ ላይ ደግሞ ዲነር ነበረው። እሱንም አሳያቸዋለሁ። ውስጥ ኦፍ ኮርስ ይዞ ስልክ መግባት አይቻልም። ስለዚህ I couldn't record anything። ግን ደግሞ በናሽናል ቲቪ የተላለፉ ቪዲዮዎች ስላሉ እነሱን ኔክስት ቪዲዮ ላይ ለቀላቸዋለሁ። Follow me. So hey, first time in the parliament. ለመጀመሪያ ጊዜ ፓርላማ ገባው. It was truly exciting. በጣም ነበር የሚያስደስተውና የፌዴሪ ፕሬዚደንት ክቡር ታዬ አጽቀሥላሴ ለሁለቱ ምክር ቤቶች 2018 ዓ.ም የመክፈቻ ንግግር የሚያደርጉት ላይ ነበር የተገኙት እና I was a guest of honor, of course representing the Ethiopian Red Cross Society. It was truly an honor እዛ መገኘት ሬድ ክሮስን ሪፕሬዘንት አድርጎ እና የስድስተኛው የህዝብ ተወካዮች እና የፌዴሬሽን ምክር ቤቶች ደግሞ 5ኛ ዓመት የሥራ ዘመን የጋራ መክፈቻ ንግግር ስነ ስርዓት ላይ ነበር። ከቀኑ 8 ሰዓት ላይ ነበር የተጀመረው። ከዛ ደግሞ ማታ ላይ ደግሞ ዲነር ነበረው። እሱንም አሳያቸዋለሁ። ውስጥ ኦፍ ኮርስ ይዞ ስልክ መግባት አይቻልም። ስለዚህ I couldn't record anything። ግን ደግሞ በናሽናል ቲቪ የተላለፉ ቪዲዮዎች ስላሉ እነሱን ኔክስት ቪዲዮ ላይ ለቀላቸዋለሁ። Follow me.